ጤና ይስጥልኝ። እንዴት ከረማችሁ የቲክታክ ቤተሰቦቼ? እኔ ያው እንደዚህ አይነት ቪዲዮ ሰርቼ አላቅም። ዛሬ ሲሰራ የመጀመሪያ ጊዜ ነው። ምናልባትም ዛሬ እንግዲህ በእንደዚህ አይነት ቪዲዮ የመጣሁበት ዋና ዓላማው ምንድን ነው? በጂንካ በአሪዞና አካባቢ በሰሞኑ የተከሰተው የማርበርግ ቫይረስን ምክንያት በማድረግ ያው እኛ የጂንካ ተወላጆች በአዲስ አበባ የምንገኝ አንዳንድ ስራዎችን እየሰራን እንገኛለን። ከዚሁ ጋር ተያይዞ በጂንካ በአሪዞን የሚከበረው የአሪ ዘመን መለወጫ ዲሽታጊናን በማስመልከት ያው ዲሽታጊና የአደባባይ በዓል ነው እንደምታውቁት። በባለፈው በ2017 ከአብዛኛው የሀገሪቱ ክልል ሄደው በዓሉን በጋራ ያከበሩበት ሁኔታ ነበር። ዘንድሮ ግን በዚህ ቫይረስ ምክንያት በተነሳ እኛም ማክበር አልቻልንም። ያው የአደባባይ በዓል መሆኑ ቀርቶ ቤት ውስጥ እንድናከብር ተገደናል ማለት ነው። ያው ከዚሁ ጋር ተያይዞ እንግዲህ በቫይረሱ ወላጆቻቸውን ያጡ ጧሪ ቀባሪ ያጡ ቤተሰቦች ወገኖቻችን አሉና እነሱን ለማገዝና ለማቋቋም ዘላቂ የሆነ ነገር መስራት በማስፈለጉ እኛ አዲስ አበባ ላይ የጂንካ ተወላጆች በተወሰነ መልኩ የዲሽታጊናን በዓል በማድረግ ወደ 200,000 የሚሆን ብር ከደጋግ ወገኖቻችን የሰበሰብንበት ሁኔታ አለና እናንተም እንግዲህ ያው የኛ ደጋግ ወገኖቻችን የጂንካ ደጋፊዎች ማለት የፈለኩት እንግዲህ ጂንካ ማገዝ የምትፈልጉ ሰዎች በአይነትም በገንዘብም እነዚህን ወላጆቻቸውን በማርበርግ በሽታ ቫይረስ ምክንያት ያጡ ልጆችንና ሌሎችን አረጋውያንን የምናግዝበት ሁኔታ እንዲመቻች የምትችሉትን ድጋፍ እንድታደርጉልን ለመጠየቅ ነው። ያው በጣም እናመሰግናለን። ከዚህ በፊት በዲሽታጊና በዓል ቀንም